ዛሬ የምንመለከተው ልዩ የሆነውን ምሳሌ ቅኔ ነው የምንመለከተው። ምሳሌ ማለት ህብር ቅኔ፣ ምሳይ የሌለው ሰምና ወርቅ ያልሆነ ራሱን በራሱ የሚችል ማለት ነው። በተለይም ከታኅሳስ 7 ጀምሮ ይሄ የመጀመሪያው ሰንበት ስብከት ይባላል። ከዛ ቀጥሎ ብርሃን ይባላል። ከዛ ኖላዊ ይባላል። ከዛ ልደት ይባላል። በእነዚህ መካከል ህብር ምሳሌ አነጋገር ነቢያት አበው በምሳሌ እመቤታችንን ጌታችንን በምሳሌ የተናገሩትን ያን እየተጠቀሰ ይነገራል ማለት ነው። እንግዲህ ሁላችሁም ሰብስክራይብ፣ ሼር፣ ኮፒ ሊክ እያደረጋችሁ ይህንን እንድትከታተሉ በአክብሮት እጠይቃለሁ። ወደ ቅኔው አረጋዊ የሱሳ ዳንኤል እምነ ግበ ምድር ወድቀ እብነ ደብር አብይ እስመ አዕቀፎ ጥዩቀ ማለት ነው። ይሄ ጉባኤ ቃና ነው። ምንድነው ከተባለ የሱሳ ሽማግሌ ዳንኤል ከምድር ጉድጓድ ወደቀ። እብነ ደብር አብይ እስመ አዕቀፎ ጥዩቀ ትልቅ የደብር ድንጋይ የተራራ ድንጋይ አደናቅፎታልና ወይንም እጅግ አስተነካክሎታልና ወደቀ ነው። እንግዲህ ለሰሙ ምንድን ነው ከተባለ ሽማግሌ እንግዲህ ያው አይን የእይታ ብርሃኑም ያው ሲቀንስ እንግዲህ የሚረግጠውን ሳያውቅ ሲቀር ድንጋይ ያደናቅፈውና ወደ ጉድጓድ ይወድቃል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ ሱሳ የተባለች የዳንኤል የትውልድ ቦታው ነች። ውስተ ግብ ወድቀ ማለት እመቤታችንን ግብ ብሏታል። አንበሳ ወፃ እምግበ ምድር ወይንም እምግብ ከጉድጓድ አንበሳ ወጣ ሲል አንበሳን ጌታ እመቤታችንን ደግሞ ግብ ብሏል። የአንበሳ ጉድጓድ ብሏታል። ስለዚህ ወደዛ ወደቀ ማለት ግብ እመቤታችንን ግብ ብሎ መሰላት ማለት ነው። እብነ ደብር አብይ ደግሞ ይሄ አደነቃቅፎታል፣ እጅግ አደነቃቅፎታልና ድንጋይ አደነቃቅፎታልና ማለት ዘውእቱ እብን ዘርኤ ዳንኤል ነቢይ ዘተበትከ እምደብረ ነዋህ የሚለው የሰሉስ ውዳሴ ማርያም ያንን የሚያመለክት ነው። እሱም ደግሞ ጌታን እብን ብሎታል ማለት ነው። በዛ በባቢሎን በራእይ እያየው ትልቅ ከተራራ ላይ የወረደ ድንጋይን እሱን በሱ ጌታን መስሏል ማለት ነው። ብዙ ምሳሌዎች ሌሎች አሉ። እንግዲህ ይሄ ነው ዋናው ማለት ነው። አሁን ምሳይ የለውም ለምሳሌ ማለት ነው። አሁን አረጋ ማለት ምሳይ ሳይሆን እንደዚህ ሰምና ወርቅ አይነት አይደለም። ህብር የሆነ ምሳሌ አነጋገር ቅኔ ነው ማለት ነው። ስለዚህ ለጀማሪዎች ቀለል አድርጌ ነው ዘሩን ያደረኩት። ሁላችሁም ተከታትላችሁ በዚሁ መሰረት መስራት ትችላላችሁ ማለት ነው። እንግዲህ ወደ ሙያው ስንሄድ አረጋዊ ዳንኤል ምሳሌ አረጋዊ ሰም ዳንኤል ወርቅ ተመስሎ የወድቀ ባለቤት ሱሳ የአረጋዊ ዘርፍ ይባላል። የምናገባ ፍቺው ከሙያው መነሻ ግብ የመነሻ ባለቤት ምድር የግብ ዘርፍ ወድቀ ያለው አብይ አንቀጽ ያስራል እንጂ አይሳብም። እብን የአይቀፎ ባለቤት ደብር የእብን ዘርፍ አብይ የእብን ቅጽል ይቅርታ አብይ ትልቅ የተራራ ድንጋይ ስላለ ማለት ነው። አብይ የእብን ቅጽል ይሆናል። እስመ አገባ ፍቹና ሙያ አስረጃ አስረጅነቱ ወድቀ ላለው አዕቀፎ ያለው አብይ አንቀጽ እንዳያስር እስመ ይጠብቀዋል። ጥዩቀ እጅግ ሙያው አንቀጽ አጎላማሽነቱ አዕቀፎ ላለው ይላል ማለት ነው። ሌላው ዘአምላኬ ስንሄድ አሚናዳብ ቆመ በሰረገላሁ ዘጺነ ከመ ይጻን ምስለ ዕፀ ሙሴ ዘዳንኤል እብነ አኮኑ ይትገበር ጽርሐ ሚልክያስ ዘስኢነ ይላል። እንግዲህ ምንድን ነው አሚናዳብ በተጫነ መኪና ወይንም ሰረገላው ቆመ። ከመ ይጻን ምስለ ዕፀ ሙሴ ዘዳንኤል እብነ ከሙሴ እንጨት ጋራ የዳንኤል ድንጋይን ይጭን ዘንድ ቆመ ነው። አኮኑ ይትገበር ጽርሐ ሚልክያስ ዘስኢነ የደከመ የሚልክያስ ቤት አዳራሽ ይሰራልና ከሙሴ እንጨት ጋራ የዳንኤልን ድንጋይ
ይጭን ዘንድ ቆመ የሚል ነው። እንግዲህ ምንድነው ለሰሙ አንድ ቤት ሲሰራ ያው እንጨትና ድንጋይ ያስፈልጋል። መቼም ግንብም ቢሆን እንጨት ያስፈልጋል። በእንጨትም ቢሆን ደግሞ ከስር ድንጋይ ያስፈልጋልና እንጨትና ድንጋይ በመኪና ለመጫን በመኪና ላይ ቆመ ይላል። ላዕለ ሰረገላ ማለት እንችላለን። ላዕለ ሰረገላ ዘጺነ ማለት እንችላለን ማለት ነው። እንግዲህ ምንድነው ለወርቁ ደግሞ ምንድነው አሚናዳብ የተባለ ነቢይ እመቤታችንን ሰረገላታ አሚናዳብ ብሎ ተመስላለች ማለት ነው። ሰረገላ መኪና ነው። በዛች እሱ ሰረገላ መኪና የሚንቀሳቀስባት ወይም የሚጫንባት ስለነበረች በዚያ ተመስላለች እመቤታችን ማለት ነው። ሰረገላ ብሎ ሰየማት ማለት ነው። ከመይፃን ምስለ ዕፀ ሙሴ ሙሴ ደግሞ አንቲ ውእቱ ዕፅ ዘርኤ ሙሴ የሚለው ራሱ የሰሉስ ውዳሴ ማርያም ምስክር ነው። ያው ሙሴ ደግሞ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ጋር ተዋህዶ ያያትን ዕፅ ትመስላለች እንዳለው ዕፅ ብሏታልና እመቤታችንን በዛ ነው። ዳንኤል ደግሞ እብን ያው ጌታችንን ብሏል ማለት ነው። እዚህ ጋር እንዳየነው እዚህ እብነ ደብር እንዳየነው ጉባኤ ቃናው ላይ እዚህም እብን ስላለው የዳንኤልን ድንጋይን ከሙሴ እንጨት ጋራ ይጭን ዘንድ ነው። በቃ ይሄ ሁለቱም እነዚህንም ጠቀሰ። አኮኑ ይትገበር ጽርሐ ሚልክያስ ጽርሐ ደግሞ የተጠቀሰበት ጽር ንጽሕ ዘሚልክያስ ቅዳሴ የእመቤታችን ቅዳሴ አባ ሕርያቆስ እንደተናገረው እንደደረሰው ማለት ነው። ስለዚህ በዚያ መሰረት ነው ይሄ እንትን የሚለው። ስለዚህ አሁን ወደ ሙያው ስንሄድ አሚናዳብ የቆመ ባለቤት ቆመ ያለው አብይ አንቀጽ ያስራል እንጂ አይሳበም። በአገባብ ላዕለ ሰረገላ ማለት ላዕል ሙያው ማድረጊያ ነው የሚሆነው። ሰረገላ የማድረጊያ ባለቤት ዘአገባብ ፍቺው የሙያው ቅጽልነቱ ሰረገላ ላለው ተጽዕነ ያለው እንዳያስር ዘይጠብቃል። ከመ ዘንድ ነው ይፃን እንዳያስር ከመ ይጭን ዘንድ ሙያው ማንጠሪያ ነው የሚባለው። እንደዚህ አንቀጽ ላይ ሲውል ይፃን ያለው እንዳያስር ከመ ይጠብቀዋል። ምስለ አገባብ ፍቺው ጋራ ሙያው አፈቃቃሪ ዕፅ አፈቃቃሪ ባለቤት ሙሴ የዕፅ ዘርፍ ይባላል። ዘርፍ ደፊነቱ እብነ ዳንኤል የሚያሰኝ ዳንኤል የእብን ዘርፍ እብን ደግሞ የይፃን ተሳቢ ይሆናል ማለት ነው። አኮኑ ይትገበር አኮኑ አገባብ ፍቺውና ሙያው አስረጅነቱ ቆመ ላለው ይትገበር ያለው አብይ አንቀጽ እንዳያስር አኮኑ ይጠብቃል። ጽር የይትገበር ባለቤት ሚልክያስ የጽር ዘርፍ ዘአገባብ ፍቺው የሙያው ቅጽልነቱ ሚልክያስ ላለው ስዕነ ያለው አብይ አንቀጽ እንዳያስር ዘይጠብቀዋል በማለት ሙያው ይሰጣል ማለት ነው። አሁን ከዚህ በመቀጠል አንድ ጠያቂ ትልልፍ የሚባለው እንዴት ነው? ትልልፍ አሳየኝ እያለ ሁልጊዜ ይጠይቀናል። አሁን ትልልፍ ማለት እንዴት እናርጋ? አኮኑ አሁን ይሄን አስተላልፈው ብንል አሁን በሰረገላሁ ተጽዕነ ይህም የዝርዝር ጸያፍ ነው የሚሆነው ማለት ነው። አሁን ቆይ ለአሚናዳብ ቆመ ሰረገላሁ ብንል አሁን ትልልፍ ነው ማለት ነው። ምን ገባ? በመሃል አንቀጽ ገብቷል ማለት ነው። አሁን ይሄን ለምሳሌ ቆመ ለአሚናዳብ ቆመ ሰረገላሁ ማለት አሁን ይሄ ትልልፍ ሆኗል ማለት ነው። ለምን ሰረገላሁ ለአሚናዳብ ወይንም ለአሚናዳብ ሰረገላሁ ቆመ ነው እንጂ የሚለው አሁን ለአሚናዳብ ቆመ ሰረገላሁ ካለ ይህ ትልልፍ ጸያፍ ይባላል ማለት ነው። ስለዚህ በዚህ አይነት መልኩ ሌሎችንም እንደዚህ ሲራራቁ
ትልልፍ ይታወቃል ማለት ነው። ዝርዝርን ከዛው ካጠገቡ ማድረግ ይገባል ለማለት ነው። ለዛሬ እንግዲህ ይቆየን። ሁላችሁም እንዳልኳችሁ ሰብስክራይብ አድርጉ። በእውነት በደንብ ለሌሎች ሁሉ ካዳረሳችሁ እስከ መወድስ ድረስ ይህን ሳምንት በምሳሌ እንደዚሁ እንነጋገራለን። ይቆየን።